ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ቻናል ቤተሰቦች እንዴት ናችሁ? እንደማችሁ። ዛሬ ቆንጆ የሆነ የሩዝ አሰራር ይዤላችሁ ነው የመጣሁት። ያው እኔ ብዙ ጊዜ ሙያ አደንቃለሁ ማለት ሰዎች ቆንጆ አድርገው ሲሰሩ ትኩረቴን ሲቡና ቆንጆ የሆነ የሩዝ አሰራር ነው በስጋ ማለት ነው። ተከታተሉኝ። እዚህ ጋር ገስቴርና ወረቀት ዝግታ ከስራ አድርጋ ከዛ ላይ ሽንኩርት አድርጋለች። ነጩ ማለት ነው። ሽንኩርት ነጩ ማለት ነው። ነጭ ሽንኩርት ሳይሆን ያኔ ቀዩ ተመሳሳይ ቀዩንም ማድረግ ይቻላል። እዚህ ጋር ደግሞ በከረን ያለ ቃሪያዎች ናቸው። ይሄ ብዙም አያቃጥልም፣ ግን ደግሞ ብዙም እንደ ፈረንጁ አይደለም። ትንሽ ማቃጠል ባህሪ ያለው ግን ብዙ አይደለም። እነሱንም ከላዩ ላይ ታደርግበታለች። ከረኑ ሲያምር ቃሪያ ደግሞ የሚያቃጥል ቃሪያ እንደዚህ አረንጓዴውን ጣል ጣል አድርጋበታለች። ቀርፋ፣ ፍልፍል አስዋድ እና እንደ ወረቅ ልጋር የሚባለውን ቱም ደግሞ እንደዚህ ከላይ ጫፉን ብቻ ቆርጥ አድርጋ እንዳለ ማለት ነው። ነጭ ሽንኩርት። አሁን ስጋው ይሄ ደግሞ ምንድነው የሚባለው? ከትፍ ነው የሚባለው አይደል በአረበኛ። ግን ቆራጥረጥም አድርጋችሁ ማድረግ ትችላላችሁ። የተቆራረጠም ቢሆን ችግር የለውም። እዚህ ጋር ዘይት ተጠቅማለች። እዛ ደግሞ ኸል ወይንም ሎሚ ላቃ ክቤር ሚነል የምንድነው ማስተር ማለት ነው፣ ወይንም ከርደል የሚባለው ቶም ባውደር፣ በሰል ባውደር፣ ከሞን፣ ፍልፍል አስዋድ፣ ኩርኩም፣ በኋራት መሸከል፣ እነዚህ ሁሉ በአንድ ላይ ማቀላቀል። ከዛ ላዩ ላይ እንደዚህ ስጋው ላይ ማለት ነው ትቀባዋለች። ቁጣሩም ጋር ወይንም አትክልቱም ጋር ይደርስበታል፣ ይቀላቀላል፣ ይደርሳል እሱ ጋር ማለት ነው። እንደዚህ መቀባት በነገራችን ላይ በጣም ነው የሚጣፍጠው የስጋ። በዚህ መልኩ ኹዳርም ወይንም አትክልትም ሳታደርጉ እንደዚህ አብስላችሁ ስጋውን ከሩዝ ጋር ይጣፍጣል። እንደ ሩዝ መንዲ ነገር ግን መንዲ ሳይሆን ይመሳሰለዋል። ጣዕሙ ቴስቱ እንደዛ ነው የሚሆነው። በነገራችን ላይ ይቺ ሴትዮዋ ይቺ ሽፏ ማለት ነው የመናዊ ናት። በጣም ነው ምግቧ የሚመቸኝ። ብዙ ምግቦቿን እንሰራቸዋለሁ እኔ። ብዙም አታወራም። በነገራችን ላይ በጽሁፍ ነው ሀሳቧን የምትገልጸው እንጂ አታወራም። ግን ስራዋ ሁሉ ጽድት ያለ ነው። ማሻአላ ጎበዝ ነች። አሁን ፍሩን ውስጥ ማለት ነው እንደዚህ ይገባል። ከስር ትንሽ ውሃ አድርጋ ቢያንስ ለ2 ሰዓት ያክል ታበስለዋለች። ቀድሞ ፍሩን ከትከት ምንድነው ለኩሰዋለች። አቤት ይሄ ደግሞ ፏፏቴው ደስ ሲል። አሁን ሩዝ ልታዘጋጅ ነው። ትንሽ ዘይት አድርጋለች። አሁንም ደረቅም ማለት ነው። ቀረፋ እንደውም ደግሞ ወረቀል ጋር ሄር ይስማር ወይንም ቆረፎል ማለት ነው። ነጭ ሽንኩርት ትንሽ የተፈጨ ወይንም ድቅቅ ብሎ የተከተፈ ማለት ነው። አሁን ታጥቦ ተዘፍዝፎ የተቀመጠ ሩዝ ነው። ሩዝ ባስመቲ ከላዩ ላይ ተጨምረዋለች። ምላክ አስገር ሚነል ሚልህ እና ቁንዶ በርበሬ ማለት ነው። ጨውና ቁንዶ በርበሬ አድርጋለች። ሩዙን ትንሽ እንደዚህ ያው ሩዝ ባስመቲ ቀስ አድርጋችሁ አይችልም፣ ይሰባበራል። በተለይ ከተዘፈዘፈ ይሰባበራል። ቀስ አድርጋችሁ የምታማስሉት። ከዛ የፈላ ውሃ ከላዩ ላይ
ያው ሩዙ በጣም ቀላል ነው። ልክ ነጭ ሩዝ እንደመቀቀል ነው። ኖርማል ነው። ያው መጨረሻ ከረን ምናምን ስታረግበት ያው ከረኑን ጣዕሙን ይለያል ነው እንጂ ሩዙ በጣም ቀላል ነገር ነው። አሁን ትከርነዋለች። አሁን እንደምታዩት ሩዙ በስሏል። ውሃውን እየመጠጠ ነው። ከዛ እዚህ ጋር ለወነ ጣዕም ያኔ ከረን እንዲሰጥ ማለት ነው። በጥብጣችሁ ማድረግ ትችላላችሁ። በደረቁም እንደዚሁ መነስነስ ትችላላችሁ። አሁን እሳቱን በደንብ ተቀንሶ ለ20 ደቂቃ ያክል ከዛ ደግሞ ይሄን ፏፏቴ ታያላችሁ ማለት ነው። ማሻአላ አሁን እንደዚህ በደንብ ሆኖ ሩዙ ውሃው ምጥጥ ሲል ሩዝ የሆነ መፈልፈል ይሆናል። በጣም የሆነ ነትሪ ይሉታል በአረበኛ። እኔ ሩዝ ቶሎ ቶሎ በስሎ ቶሎ ትኩሱን ሲበላ አይጣፍጥም። በስሎ ትንሽ እሳት በጣም ተቀንሶለት ትንሽ ድስት ላይ ሲቀመጥ ነው እንደዚህ ቆንጆ የሆነ ከረን ይሰጣል። እና እያንዳንዱ ደግሞ በስሎ ግን አይሰባበርም። አሁን ስጋውን ወጥቷል። ስጋውን በስሏል። ማሻአላ ስጋው ደግሞ ያው ከበሰለ በኋላ ትንሽ ከላይ ሲለኮስ እንደዚህ ቆንጆ የሆነ ባትገልጡትም ገስቲሩ ወይንም አልሙኒየሙም እንደዚሁ እንዳለም መቅላት ይችላል። በደንብ ነው የመሰለው። የራሱ ነው ቅባት፣ ከሱ የወጣውን ቅባት እንደዚህ ቀባ ቀባ የሆነ ከረን እንዲሰጥ ነው። ባይሆንም ችግር የለውም፣ ግን በጣም ይጣፍጣል። በነገራችን ላይ ያው እኔ አልቀረጽኩትም እንጂ ሰርቼዋለሁ። ቆንጆ የሩዝ አሰራር ነው። ሞክሩት፣ ትወዱታላችሁ። ሩዙን እንደዚህ እቃ ላይ ካረገች በኋላ በቃ በዚህ መልኩ ማለት ነው። እውነት ለመናገር ስጋው በጣም በስሏል፣ ያለምንም ውሃ ማለት ነው ስጋው የበሰለው። ስለዚህ ይጣፍጣል። ማሻአላ ይስለምልኪ። የዩቲዩብ ቻናልም አላት፣ ቲክቶክም አላት። ማሻአላ ያው እኔም ሙያ አድናቂ ነኝ። እኔንም አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ ስለተከታተላችሁኝ። ይህም ቻናል እናሳድገው፣ ተባበሩኝ። አመሰግናለሁ።